አንስ ላይ ቆሜ እጄን አንስቼ ከ5 ዓመት አገልግሎት በኋላ ከውሃ ጥምቀት በኋላ ገርማል በጣም በኋላ ጌታን እንደገና ተቀበልኩ። አሁን በጣም ውስጤን የተቆጣጠረው ምንድነው የጌታ ዳግም ምጽአት በጣም እንደቀረበ ደጅ ላይ እንዳለ ነው የሚታይ። እንዳውም አንዳንድ ጊዜ ልጆች ዝም ብሎ ይሄ ለሰርግና ለድግስ የሆነ ነገር ሲተኩሱ ጭምር የጌታ ምጽአት ነው እንደ የሚል ነገር እንግዲህ አሁን ኦክሲጅን ካንቺ ጋር እዚህ ያወራ ራስ ኦክሲጅን እየተጠቀምኩ ነውና ልክ ኢየሱስ ለኔ እንደ ኦክሲጅን ነው የሚሰማኝ። አሁን ከኢየሱስ እኔ ተለይቼ ለመኖር ቢፈቀድ ምንድነው የሚሆነው? ቶሎ ከአፈር እንደተነቀለ ሳር ወዲያው እንደመደርቅ ነው ውስጥ የሚሰማኝና ክርስትና ላይ ክርስቲያን ነኝ ካልን ትክክለኛ ክርስትና ህይወትን እንኖር። አገልጋይ ነኝ ካልን ደግሞ ጌታ እንዳገለገለን እናገልግል። ሰላም በመላው ዓለም ያላችሁ ውድ የጌታ ቤተሰቦች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ይሄ ሪል ላይፍ ወይም እውነተኛ ህይወት የተሰኘ የዩቲዩብ ቻናላችን ሲሆን በዚህ የዩቲዩብ ቻናል ሚሽነሪዎች፣ አገልጋዮች፣ ባለትዳሮች፣ የወንጌል አርበኞችን እና ሌሎች እውነተኛ የህይወት ምስክርነት ያላቸውን ሰዎች የምናቀርብ ሲሆን ፕሮግራሙን እየመራው ከእናንተ ጋር ቆይታ ማደርገው እኔ ጽጌረዳ ተስፋዬ ነኝ። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ወደ እንግዳችን እናልፋለን። ፓስተር ዳኒ እንኳን ደህና መጣ። እንኳን ደህና ቆያችሁ። አንተን በማቅረባችን በጣም ደስተኞች ነን። ለብዙዎች አባት፣ መሪ፣ የጋብቻ አስተማሪ፣ መካሪ የሆንክ አባት ነህና እግዚአብሔር ስላንተ ይባረክ። እዚህ ቦታ ስለተገኘ ከልብ አመሰግናለሁ። በጣም ስለጋበዛችሁኝ እኔም ደስ ብሎኛል። ጌታ ይባርካችሁ። አሜን። እሺ ወደ ጥያቄያችን እንለፍ። የመጀመሪያ ጥያቄ ራስን ማስተዋወቅ ነው። ራስን ማስተዋወቅ። እሺ እኔ እንግዲህ መጋቢ ዳንኤል ዳልጋ ይባላለሁ። የሐዋሳ መሀል ከተማ ወይም እናት ቃለ ሕይወት ቤተክርስቲያን መጋቢ አገልጋይ ነኝ። ስለ ልጆች ስለማለቤታስ ያው የአንዲት ሚስት ባልና የሶስት ወንዶች ልጆችና የሁለት ሴቶች ልጆች አባት ነኝ። በጋብቻ እድሜያችን እስከ 19ኛ ዓመት ይዘናል። እግዚአብሔር ይባረክ። የልጅነት ጊዜ ትውስታህን እስቲ በአጭሩ ብንሰማ ደስ ይለኛል። እንግዲህ የልጅነት ጊዜን በተመለከተ በጣም መገረም ትውስታ አለኝ። በእርግጥ የተወለድኩት በክርስቲያን ቤተሰብ ውስጥ ነው። እናቴም አባቴም እኔ ሲወለድ ጌታን የሚያመልኩ የሚያገለግሉ በጌታ ቤት ያሉ ብርቱ ክርስቲያኖችና አገልጋዮች ነበሩ። እኔንም እንግዲህ ያው ስሜንም ጭምር ቤተክርስቲያን ነው ዳንኤል ብለው የሰየሙና እንደዚህ በጥሩ ሁኔታ ያደግን ነበርና ገና ሰንደይ ስኩል እየተማርኩ በነበርኩበት ጊዜ ቤተክርስቲያን ተዘጋች። ቤተክርስቲያን ተዘግታ ፕሮቴስታንት የሚባል ሃይማኖት ከምድር ሁሉ እስኪጠፋ ድረስ በጣም ትልቅ ተጽዕኖ ያደረበት ጊዜ ነበር፣ በደርግ ዘመን ማለት ነው። እና ከዚህ የተነሳ ቸርች ሲዘጋ ከፍተኛ ተጽዕኖ ነው የደረሰብን። አንደኛ መንፈሳዊ ሽታ ሁሉ ከአጠገባችን የጠፋበት ጊዜ ነበር። መዝሙር የለም፣ ስብከት አልነበረም። በቃ ይሁድም ጭምር ይሁድ፣ ሰኞ፣ ማክሰኞ ለኛ ተመሳሳይ ነበር። ከዚህ የተነሳ የኔ ባቾች በሙሉ ወደ አመጽ፣ ወደ መጠጥ፣ ወደ ተለያዩ ዓለማዊ ድርጊት ሰምጦ የገቡበት ጊዜ ነበር። በእርግጥ የኛ ቤተሰብ ያው በጌታ የበረቱ ከመሆናቸው የተነሳ በእኛ ቤት ጸሎት ነበር። እግዚአብሔር ቃል ሼር የሚያደርጉ አገልጋዮችም እየመጡ ያስተምሩ ነበር። ግን ያን ያህል በቂም ስላይደለ የኔም ህይወት ቀጥታ ወደ ዓለም እየተሳበ የነበረበት ጊዜ ነበር። የኔም ቀስ በቀስ ወደ ዓለም፣ ውጪው ዓለም እንግዲህ በአጠቃላይ ጨለማ ስለነበር ቸርች እንደዚህ ጋይድ የሚያደርግ ሰው፣ መጋቢ፣ መሪ፣ ወንጌላዊ የሌለበት
ዲሳይፕልሺፕ ትምህርት የሌለበት ዘመን ስለነበረ ቀጥታ እኔም ከዓለም ጋር መቀላቀል ጀመርኩኝ። ሊጠፋ ወደ ዓለም ሙሉ በሙሉ ህይወትን ልሰጥ ትንሽ ቀርቤ እያለሁ ቤተሰብ ተጨንቆ ጌታን መጸለይ ጀመሩ። እናቴ በጣም ብርቱ የጸሎት ህይወት አልነበራትና በደንብ ትጸልይልኝ ነበር። ጌታ ሆይ መልስልኝ፣ ልጄን መልስ እያለች ትጮህ ነበር። ከዚህ የተነሳ በዛም በርካታ 3 4 5 ዓመታት ያክል አደገኛ የሆነ አመጽ ውስጥ ገብቼ ነበር። ከዛ ለመመለስ ስትጸልይ እኔም ያው አመጽ እየጨመረ ተስፋ ቆረጠችና ይሄ ልጅ ጠቃሚ ከሆነ ወደ አንተ መልሰው፣ ማይጠቅም ከሆነ በሞት አንሳው ሁሉ ብላ መጸለይ ጀመረች። አደገኛ የሆነ ህይወት ውስጥ ነበርኩኝ። በዛ ውስጥ አባቴ ደግሞ ይገርፈኛል። ታስሬ ያደርኩባቸው ምሽቶች ነበሩ። እጄንና እግሬን በገመድ አስረው እየገረፈኝ አንድ ማታ 5 በትር በኔ ላይ አልቆ ለመመለስ ብሎ አባቴ ከፍተኛ ዋጋ የከፈለበትን ጊዜ አስታውሳለሁ። በዛ ሁሉም አመጽ እየጨመርኩ ነው የምሄደው እንጂ ምንም አይነት መሻሻል መመለስ አልታይም። ከዛ እንዳጋጣሚ አባቴ የሆነ ፖም ማታ ሌሊት ፖም ሄደና ሲመለስ አዲስ ኪዳን መጽሐፍ ቅዱስ ይዞልኝ መጣና እችን እስቲ አንብብ ብሎ ሰጠኝ። አየኋትና መጽሐፏ ታምራለች። ላንብብ አልኩ። አንብብ ስለኝ ማንበብ ጀመርኩ። ማቴዎስ ወንጌል ጀመርኩና ምዕራፍ 1 ብዙም አልጣመኝም፣ የትውልድ ታሪክ የሚናገር ነበር። ምዕራፍ 2 3 እያልኩ እነዚህ የተራራ ስብከቱን ብዙም አልጣመኝም፣ ግን ቀጥሎ ያሉ ታሪኮች ስለነበሩ የኢየሱስን ምድራዊ ህይወት ማጥናት ጀመርኩ። ዝም ብዬ ማታ ማታ ይጠይቀኛል፣ ዛሬ ምንድነው ያነበብከው እስቲ ንገረኝ ያለ አፍሪሺየት ያደርግ ነበር። አመጽንም መግረፍ ምናምን ተው በመግረፍ እንደማልመለስ ገባውና መጽሐፍ ቅዱስ እንዳነብ ሽልማቶችን እየሰጠ በደንብ አንብብ እያለ በየቀኑ እኔ ያነበብኩትን እየጠየቀ ነበር። በዛ ለሽልማትም ያው ሽልማትም ሲባል ያው ካራሜላ ነገር ብስኩት ነገር ነው የሚያመጣልኝ። ያንንም ለመብላት ብዬ ሳነብ እየጣመኝ መጣ፣ ሱሱ እየሆነኝ መጣ እና ወንጌላትን ጨረስኩ፣ ሐዋርያ ሥራ ጨረስኩ። ከዛ የጳውሎስ መልእክቶችን ጨረስኩ። ጨረሻ ላይ ዮሐንስ ራእይ ጋር ስደርስ በጣም ከበደኝ፣ ፈራው። እንደውም ዮሐንስ ራእይ ያሉ እነዚህ ትንቢት ቃሎች ዮሐንስ ያያቸው ራእዮች ሊያስፈሩኝ ጀመሩ እና እየፈራሁም አንብቤ ጨረስኩ። ከዛ መጨረስን ለአባቴ ሳበስር አላቅም ብቻ እኔ መጽሐፉን ጨረስኩ ብዬ አሰብኩ። ለካ መጽሐፉ እኔን ጨረሰ። ከውስጥ አመጹ አለቀ። ልክ ሰው ከአፈር ላይ አረም እንደሚነቅል ከውስጥ አመጹን፣ ትዕቢቱን፣ ቁጣውን፣ ስድቡን፣ ዓለማዊነቱን በሙሉ የእግዚአብሔር ቃል ከውስጥ ወሰደብኝ። ከዛ ጊዜ ጀምሮ ህይወቴን ለጌታ ሰጠው። በጌታ ቤት ኳይር ውስጥ ማገልገል ጀመርኩ። በእንደዚህ አይነት ሁኔታ ነው የልጅነት ጊዜ ትዝታ። በጣም እግዚአብሔር ባይደርስልኝ እናቴና አባቴ ደግሞ ዋጋ ባይከፍሉ እስካሁን የኔ በስት ጓደኞቼ 7 የሚሆኑ በአሁኑ ጊዜ መቃብር ውስጥ ናቸው። ሳይመለሱ ቀሩ። የዛ አመጽ ተባባሪ የነበሩ ጓደኞቼ ሞቶ ሲቀሩ እግዚአብሔር ደግሞ ለኔ ራራልኝና የዛሬውን ሁኔታ ያየ ጌታ ደረሰልኝ። እኔ አሁን አባቴ ብዬ የምለው መጽሐፍ ቅዱስ ነው። እግዚአብሔር ቃል ለኔ አባቴም ነው። የሃይማኖት መጽሐፍ ሳይሆን ለኔ መጽሐፍ ቅዱስ የወለደኝ ያሳደገኝ ህይወቴ ብዬ የምለው ለኔ መጽሐፍ ቅዱስ ነውና የልጅነት ዘመን እንደዚህ ባለ ሁኔታ ነው የጀመርኩት። ዋው እግዚአብሔር ይባረክ። በጣም ደስ የሚል ታሪክ ነው ፓስተር። እግዚአብሔር ይመስገን። ያው ጌታን እንዴት እንዳገኘ ተናግረሃልና ከዛ በኋላ እንዴት ወደ ጌታ መጣ? አዎ እንግዲህ ያው ጌታን ያገኘህበት መንገድ እንዴት ነው? በጣም ጥሩ ጥያቄ ነው። እና ጌታን ያገኘሁበት መንገድ ያው በውርስ ሃይማኖት ነው መጀመሪያ የጀመርኩት። እኔ ሲወለድ ቤተሰቤ በጌታ ስለነበሩ ቸርች መግባት ጀመርን። እግዚአብሔርን ቃል መማር፣ ማምለክ፣ ቸርች መከታተል። ቸርቹ ሲዘጋ አመጽ ውስጥ ገባን። እያመጽንም እኮ ማታ ማታ ከቤተሰብ ጋር እንጸልያለን፣ እግዚአብሔር ቃል እናጠናለን። ህይወቴ ተለወጠ። በእርግጥ ግን ጌታን ሪሊ መቼ እንዳገኘው የሆነ ምንም አይነት ምልክቱም የለም፣ ክዳንም አልነበረኝም። ከዛ ተጠመቅኩ።
ተጠምቄ ጥምቀቱንም ተጠመቅኩ። ጌታን ሳልቀበል ነው የተጠመቅኩት። ተጠምቄ ኳይሮ ውስጥ ገብቼ እያገለገልኩኝ እያለው በአንድ ኮንፈረንስ አሁን ስሙን አላውቅም ማን እንደነበረ የዛን ጊዜ የሰበከ አገልጋይ በውርስ ሃይማኖት መምጣት ልክ እንዳይደለ ምንም የአብርሃም ልጆች ከአብርሃም አብራክ የወጡ ቢሆኑ እንኳን እግዚአብሔርን ማያውቁ ከሆኑ ያላመኑ ከሆኑ የአብርሃም ልጆች የእግዚአብሔር ልጆች አይሆኑም የሚለውን አንስቶ ሲያወራ ነበርና ውስጥ ተነካ። የኔ ለካ የክርስቲያን ቤተሰብ ልጅ ቢሆን እንኳን ጌታ ኢየሱስ ክርስቶስን እንደግል አዳኝ አድርጌ ወስኜ በክዳን ካልተከተልኩ ልክ እንዳይደለ ገባኝና ኮንፈረንስ ላይ ቆሜ እጄን አንስቼ ከ5 ዓመት አገልግሎት በኋላ ከውሃ ጥምቀት በኋላ ገርማል በጣም ከዛ በኋላ ጌታን እንደገና ተቀበልኩ። ክዳን ከጌታ ጋር አደረግኩ። በዛ አይነት ሁኔታ ነው ወደ ጌታ የመጣሁበት መንገድ እንግዲህ ለየት ያለ ነው። እግዚአብሔር ይባረክ። ጌታ ስሙ ይባረክ። ወደ አገልግሎት እንዴት ገባ? እንዴት መጣ ወደ አገልግሎት? ኦኬ አገልግሎት እንግዲህ ቅድም እንዳልኩሽ ያው እያመፀንም ኳየር ውስጥም ስንዘምር ነበር። ይሄ አሁን መጽሐፍ ቅዱስ ሳጠና ህይወት ተለውጦ በዛ ቀጠልኩ። ያው መቼም እንግዲህ ያው በክርስቲያን ቤተሰብ የተወለዱ ልጆች መጀመሪያ የሚገቡት ኳየር ውስጥ ነውና ኳየር ውስጥ ጸጋ ኖር ያልኖር ብዙም ያው አይጣራም። ለማገልገል የሚፈልግ ሰው የዛን ጊዜ ኳየር ውስጥ ነው የሚገባው። ኳየር ውስጥ ገብቼ እያገለገልኩኝ ቆየው። አንድ 10 ዓመት ያህል ኳየር ውስጥ አገለገልኩ። ግን ይሄ ስፔሻል ጥሪ እንዳለ እናቴ ትነግረኝ ነበር። አንተ እኮ አገልጋይ ነህ፣ ጌታን ታገለግላለህ ብላ አንደኛ ትጸልይልኛለች። ጌታ ሆይ ልጄ ወንጌል ይዞ የሚወጣ እንዲሆን እግዚአብሔር ሌላ በሮች ሁሉ እንዲዘጉ እሱ ባንተ ቤት እንዲያገለግል ይፈልጋለሁ እያለች ትመኝም ነበር፣ ትነግረኝ ነበር። አንተ እኮ ወንጌል አገልጋይ ነህ ትለኝ ነበር። እና እኔም ያው ትምህርትንም ዝም ብዬ እየተማርኩኝ ውስጥ ላይ ነበር ለኔ መሻቱ ምኞቱ ነበርና ኳየር ውስጥ እያገለገልኩኝ ሲቀጥል ምንድነው የሆነው ትምህርት 12ኛ ክፍል እንደጨረስኩ የዛን ጊዜ ዩኒቨርሲቲ መግባት ብዙም በጣም እንዳሁኑ ሰፊ እድል አልነበረም። በጣም ጥቂት ሰዎች ናቸው ዩኒቨርሲቲ የሚገቡት። ሌሎች ሁሉ በግል ተምሮ ምናምን ነው የሚያልፉት። እና ያው ዩኒቨርሲቲ መግባት አልቻልኩም። አባቴ በግል አስተምራለሁ ይለኛል። እናቴ ልጅ አገልጋይ ነው መግባት ካለበትም መንፈሳዊ ኮሌጅ ይግባት ይላለች። በዚህ አጋጣሚ ሁለቱም የሁለታቸው ሐሳብ የሚጋጭ ነው። የኔ ሐሳብ ወደ እናቴ ነው አገልጋይ ነው እያለች ስለነበር ውስጥም ላይ ስለሞላ ጌታን ላገልግል ብዬ እኔም ባይብል ኮሌጅ ለመግባት ሳስብ አልተስማማንም። አንድ ዓመት ዝም ብዬ ቤት ሲጸልይ ሲጾም በጌታ ፊት በርካታ የጾም ጸሎት ጊዜ ተራራ ላይ ቸርች ብዙ ጊዜ ሳሳልፍ ነበርና በዚህ አይነት ሁኔታ እያለው አንድ ጊዜ ማምሻ አካባቢ ቸርች ብቻ የተንበርክኬ ጌታ ሆይ ምንድነው የኔ እድል ፈንታዬ ምንድነው? ለምን ፈጠርከኝ? ወደዚህ ምድር ለምን መጣው? እንደማንም ሰው መንግስት ሰራተኛ ሊሆን ወይ? ሌሎችም ስራዎች ነበሩ ሰፈር ላይ ልስራ ወይ? ዛሬ መንገድ አሳይ እያልኩ ሲጮይ መስከረም ጀመርኩ። ያን አይነት በጣም የቁርጥ ቀን ጸሎት መስከረም ጀመርኩና ሲጾም ሲጸልይ እስከ ግንቦት ድረስ እግዚአብሔር ዝም ምንም አይነት ምላሽ አላገኘውም። ግንቦት 25 ቀን 1992 ዓመተ ምህረት ግንቦት 25 ቀን ልክ እንደ ዛሬ ነው የሚታየኝና ወደ ማምሻ 12 ተኩል አካባቢ አዳራሽ ውስጥ ብቻ ለየት ያለ መንፈስ መጥቶ ነበርና ሲጸልይ ነበር፣ ሳለቅስ ነበር። ከዛ ቀጥታ የሆነ የሚከብድ ደመና ነገር መጣ። አሁንም ተንበርክኬ እያለቀስኩ ያለው ጠራኝ። ዳንኤል አለኝ። ማን ነው ብዬ እያለቀስኩ ከነበርኩትን እንባይን ጠርጌ እንዲህ ስፈልግ ማንም አልነበረም ቸርች። አሁንም ተንበረከኩ። እንደማ ዳንኤል ብሎ ጠራኝ። ሁለተኛ ጊዜም ተነስቼ ፈለግኩ። ሰው አልነበረም። አዳራሹ ባዶ ነበር። ምንድነው የሚቀልጥ ሰው አለ እንደ ብዬ ስል አጠራሩ በጣም ለየት ያለ ነው። ድምፁ በፍቅር የተሞላ ነው። ታች ያደረገኝ ነበርና ከዛ ሶስተኛ ጊዜ ተንበርክኬ ያለው ጠራኝና አንተን ፈልጋለሁ አለ። በህይወቴ ዘመን ሁሉ እኔ ልከብር እፈልጋለሁ። አንተ የህዝብ አገልጋይ ነህ። ለኔ ብቻ እንድትሆን እፈልጋለሁ፣ እንድታገለግለኝ እፈልጋለሁ የሚል ድምጽ ደግሞ መጣ ወደኔ።
ልክ ላውድሊ ቸርች አዳራሹን እያስተጋባ ነው ድምፁ የሚሰማው። እንደዛ ድምፅ ሰምቼም አላውቅም። የመጀመሪያ ጊዜ ነው የጌታ ድምፅ ሲሰማ። የዛን ጊዜ እዛ ደረቴ ላይ ተንበርክኬ ወድቄ ማልቀስ፣ መጮህ፣ መንከባለል ሲጀምር የሆነ እጅ ነገር መጣና ጀርባዬ ላይ እንደዚህ እጁን ጫነብኝ። አልቅሼ ወጣው። ከዚያች ቀን ጀምሮ እድል ፈንታዬ ተወሰነ። ጌታን ማገልገል እንዳለብኝ፣ ራስን ለአገልግሎት ማዘጋጀት እንዳለብኝ በዛን ጊዜ ወሰንኩኝ። ባይብል ስኩል ጆይን አደረግኩ። ከዛም ተመረቀ ወጣው። ቸርች ሾመች። እስካሁን ድረስ እንግዲህ በአገልግሎት ጌታ ረድቶኝ በተለያዩ ከተሞች ለማገልገል ጌታ እድል ሰጠኝና እያገለገልኩኝ እስከ ዛሬ ድረስ የመጣሁበት በተለይ ሙሉ ጊዜ የሰጠሁት ያ ድምፅ ለየት ያለ ድምፅ በስሜ ጠርቶኝ አንተን እፈልጋለሁ የሕዝብ አገልጋይ ነህ ብሎ ጌታ ኢየሱስ ከተገናኘበት ማታ ጀምሮ ነው ራስን ለአገልግሎት የሰጠሁት ማለት ነው። እግዚአብሔር ይባረክ። አሜን። ወጣትነትና አገልግሎትን በቅድስና እንዴት ማስኬድ ይቻላል? ኦኬ። ወጣትነት ማለት እንግዲህ በጣም ከባድ ጊዜ ነው። ትልቅ እድልም ነው፣ ኦፖርቹኒቲ ነው ወጣት ሆኖ ማለፍ እና ወጣቶችን አንደኛ እግዚአብሔር ይፈልጋል። ወጣቶችን ሰይጣን ይፈልጋል። ዓለም ትፈልጋለች፣ ቤተሰብ ይፈልጋል፣ መንግስት ይፈልጋል፣ ትውልድ ይፈልጋል። ወጣት በሁሉ ይፈልጋል ማለት ነው እና ወጣትነትን ጊዜ ሰው በትክክል ማኔጅ አድርጎ በትክክል መያዝና ራሱን በሆነ ጉዳይ መወሰን ካልቻለ እጅግ በጣም አደገኛ እንደሆነ ነው የገባኝ። ምክንያቱም ጋባዡ ብዙ ነው። በአራቱ አቅጣጫ ከኋላ ከፊት ሙሉ ይጎትታል። ስለዚህ እምቢ ማለት ለሚገባው እምቢ፣ እሺ ማለት ለሚገባው እሺ ብሎ ሰው ማለፍ ያለበት እንደሆነ ነው እኔ የገባኝ እና ቅድም እንዳልኩሽ ወጣትነትንና አገልግሎትን ለማስኬድ መጽሐፍ ቅዱስ ምን እንደምናገረው መዝሙረ ዳዊት ላይ ሲታነቢ እግዚአብሔር ቃል ምንድነው የሚለው? አንተን እንዳልበድል ቃልህን በልቤ ሰወርኩኝ ይላል። እና እኔ አሁን ወጣትነቴ ላይ በጣም በእርግጥ ተቸግሬያለሁ። እውነቱን ባወራ ብዙ በቃ ፈተነኝ። በቃ ፈተናዎች ነበሩ። ከጌታ ቤት ለማውጣትም ያውን ቅድም ያልኩት አመፅም ነበር። ወደ ጌታ ተመልሰንም ዙሪያችን በጣም ከባድ ጨለማ በእጅ የሚነካ እንደሚባለው አይነት ዓለማዊነት ነግሶ የነበረበት ጊዜ ነበር። ከዚህ የተነሳ ትግሉ ቀላል አልነበረም። ግን ምንድነው በየቀኑ ያ በልጅነት ጊዜ የጀመርኩት የባይብል ስቴዲ የእግዚአብሔር ቃል ጥናት በቃ ሱስ ሆነብኝና በየቀኑ ሰፊ ጊዜ ወስጄ መጽሐፍ ቅዱስ አነባለሁ። ያን ቃል ከህይወት ጋር አዋህዳለሁ። ያን ቃል አውጃለሁ በዘመኔ ላይ። ከዚህ የተነሳ ዓለምንና ዓለማዊነትን ወጣትነትንም ደግሞ ለመጫን እግዚአብሔር አቅም ሰጠኝ። ስለዚህ ወጣቶች የእግዚአብሔር ቃልም እንደምናገረው እግዚአብሔርን ሳይበድሉ እግዚአብሔርን እያገለገሉ ለማለፍ ብቸኛው መንገድ የእግዚአብሔርን ቃል በየቀኑ በትጋት ማጥናት እንደሆነ ነው እኔ ማምነው። በጣም ደስ ይላል። ክርስቲያኑ በየዕለት ምን አይነት ተግባር ማድረግ አለበት? ማለት አሁን አንተ ምን አይነት ውሎ ነው የሚኖርክ? በቀን ውስጥ ምን አይነት ነገር ማለት በየዕለቱ ከጌታ ጋር የምታሳልፈው ምን አይነት ጊዜ አለ የተለየ? እና ክርስቲያኑ ምን አይነት ውሎ ሊኖረው ይገባል? አዎ በጣም ድንቅ ጥያቄ ነው። ይሄ ጥያቄ ባይጠየቅ በጣም ነው የሚቆጨኝና በቃ ይሄ ጥያቄ ትክክለኛ ጥያቄ ነው። ምክንያቱም ክርስቲያን ሁሉም ክርስቲያን ተመሳሳይ አንድ ጉዳይ ሊኖራቸው ይገባል ብዬ ማምነው የህይወትም ልምድ ብዬ ያስኩት ምንድነው ዲቮሽን ላይፍ ወይም የጽሞና ህይወት የሚባል በጣም የጠቀመኝ እሱ ነው እና በቀን ቢያንስ እኔ ጠዋት በማለዳ እነሳለሁ። 10 ሰዓት ነው ብዙ ጊዜ የምነሳውና 10 ሰዓት አካባቢ እንደተነሳው መጠነኛ የሆነ ትንሽ ስፖርት እሰራለሁ። ከዛ በኋላ ከስፖርቱ ቀጥሎ ምንድነው ማድረጋው መጽሐፍ ቅዱስ ቁጭ ብዬ አጠናለሁ። ከዛ ያነበብኩትን መጽሐፍ መንፈስ ቅዱስ ለውስጤ የተናገረውን ለየት ያለ ድምጽ ከዛ መጽሐፍ ውስጥ የነካው ነገር መዝግቤ ይዛለሁ። የተወሰነ ደቂቃ ደግሞ እጸልያለሁ። ቀኑን ሙሉ ያን ቃል ያሰብኩ እንደውም የስብከት እድል ቢኖረኝ እንደውም ያን ነው የሚሰብከው። የሰው ቤት ቢገባ የሆነ ሰውን ባገኝ
ያን ቃል ነው ሼር ማድረገውና በየቀኑ 1-2 ሰዓት እስከ 3 ሰዓት ሁሌ ቋሚ የሆነ ሰዓቱ ማይቀየር ጠዋት 10 ሰዓት ጀምሮ አብዛኛው ጊዜ እስከ 12 እስከ 1 ሰዓት ነው የሚጠቀመውና እንደዛ የማድረግ ልምድ ነበረኝና በእርግጥ ፈተና ይበዛል። ይሄን ነገር ሰው እንዳያደርግ በጣም ፈተና ነው የሚበዛው። የሆነ ጊዜ በጣም አመመኝና ታምሜ ጽሞና ሰዓቱ ደረሰ። በጣም እያመመኝ ሰው ሁሉ ዙሪያ ላይ ተቀምጦ እንደውም ይሞታል ሁሉ ብሎ ሰው እያሰበ ሳለ የጽሞና ጊዜ ጌታን የሚሰማበት ባይብል ማነብበት ምጽልይበት ሰዓት ደረሰ። ከዛ ጌታ ምን ማድረግ አለብኝ ብዬ ቀና ብዬ ማንበብም አልችልም፣ ማስታወሻ መያዝም አልችልም። ደግሞ እንደውም በእጄ ላይ አይቪ ተደቅኖ ነበርና ካኑላ ነበር፣ አይቪም ይወርድ ነበር። የሆነ ሐኪም ቤት መጥቶ ነው አይቪ እንደዚህ ያስተካከለውና ያው አይቪም ይወርዳል፣ እጄም ተይዟል፣ መንቀሳቀስም እያቃተኝ ነው። ግን አሁን በፍጹም ማለፍ ካልሞትኩ በስተቀር መጸለይና ማንበብን የጽሞና ሰዓት ማለፍ የለበትም ብዬ ነው ማምነውና አንድ ጓደኛ ከነፊት ቁጭ ብሎ ያለውን መጽሐፍ ሰጠው እና እቺን ክፍል አውጣና አንብብ አልኩ። አውጥቶ አነበበልኝ። ከዛ እሱ ያነበበውን ቃል አሰላሰልኩ። ከዛ ጻፍ አልኩ ደግሞ ማስታወሻ እቺ እያልክ ውስጥ የተረዳውን ነገር ጻፍ አልኩና ጻፍ። በነጋታው ደግሞ ተሻለኝና ራሴ ጻፍኩ እና ታምሜ በእጄ ላይ ካኑላ እያለ ሁሉ ከጌታ ጋር ቀጠሮ ከኢየሱስ ጋር ትክክለኛ ቀጠሮ መያዝና ትክክለኛ ሰዓት ከጌታ ጋር ማሳለፍ የማይችል ሰው ሰበበኛ የሆነ በርዶኛል፣ አሞኛል፣ ደክሞኛል የሚል ሰው በፍጹም በጌታ ነገር ማደግና መንፈሳዊ ሕይወቱን ማሳደግ የማይችል እንደሆነ ስለገባኝ ለራሴ ይሄን አውጄ ጌታ በረዳኝ መጠን ለበርካታ ዓመታት ይሄን ልምድ አስቀጥያለሁና መጽሐፍ ቅዱስን በመደዳ የማንበብን በዚህ አጋጣሚ ያው በቀን 1 ምዕራፍ ነው ማጠናው። በጣም ዲቴል 1 ምዕራፍ አጠናለሁ። ከዛ ውስጥ መልእክት አጀንዳ ይዛለሁ። ያን ደግሞ ውስጥን የሞላውን ለሌሎች ይሰብካለሁና እንዲህ አይነት መንፈሳዊ ልምድ አለኝ። ሌሎችም እንደዛ ቢያደርጉ በእርግጠኝነት ከየትኛውም ትምህርት ባይብል ስኩል ገብቶ ከመማርም ለኔ ይሄ ይበልጠኛል። ቸርች ይሁድ ከመካፈልም ይሄ ይበልጣል። በቃ ቁልፍ የህይወቴ ምሰሶ ብዬ ያስኩት ይሄ በግሌ በጌታ ጋር በየቀኑ የማሳልፈው ጊዜ ብዬ አምናለሁ። በጣም የሚገርም ለክርስቲያኖች አሁን ላሉ ክርስቲያኖች በተለይ በጣም የሚገርም ትምህርት ነውና በዚህ ሰዓት ያው ብዙ ጊዜ የሚታወቀውና የሚታሰበው ቤተክርስቲያን ህብረት እያረክ ነው፣ ቤተክርስቲያን እየሄድክ ነው በብዛት የሚጠየቀው ጥያቄና የየዕለት ውሎህ እንዴት ነው? ከእግዚአብሔር ጋር ያለክ ግንኙነት እንዴት ነው? ከእግዚአብሔር ጋር የምታሳልፈው ነገር እንዴት ነው ተብሎ በብዛት አይጠየቅም። ቸርች ትገባለህ፣ ህብረት ታረጋለህ ነውና ውጭ ላለው ማለት ቤተክርስቲያን ውስጥ የሚገለጠው ጸጋ ቤት ውስጥ የምታሳልፈው ነገር በጣም ወሳኝነት እንዳለው አስተምረህናልና ፓስተር እግዚአብሔር ይባርክ። እና ቅድም እግዚአብሔር በሚገርም ሁኔታ ነው የጠራክ እንድታገለግለውና እንዴት አገልግሎት ጀመርክ? የት ሀገር ነው ያገለገልከውና ፍሬውስ እንዴት ነው? አዎ እንግዲህ በዛን ጊዜ 92 ዓመት ምህረት ጌታ እንደጠራኝ 2 ዓመት ኮሌጅ ላይ አሳለፍኩኝ። ባይብል ስኩል ተመረኩ። ከዛ ተወልጄው ባደኩበት ቸርች ፈራሮ ተብሎ ነው የሚጠራው ነው ወላይታ ውስጥ። እዛ ቸርች መጥቼ የወጣቶች አገልጋይ ሆኜ አገልግሎት ጀመርኩ። እና አገልግሎት ሲጀምር ቤተክርስቲያን ወንጌላዊ ብላ ስያሜ ሰጠች። አሁን ለጊዜው ደሞዝ ለመክፈልም ገንዘብ ስለሌለን የሆነ ጊዜ ጌታ ገንዘብ ከሰጠን ላንተ እንከፍላለን ብለው ሙሉ ጊዜ አድርገው ሾሙ። ግን ምንም አይነት ገንዘብ ስለሌለ ደሞዝ አይከፍሉ። ያው በወር ምንም የምታሰበለም ግን ትዝ የሚለኝ 15 ወር ካገለገልኩ በኋላ አንድ ቀን መሪዎች አንድ አሳዛኝ ነገር ነው ያደረጉት። ምንድነው ያደረጉት? የሆነ አንድ ተቸገረ ሰው አለ እና ስሙ ማን እንደሆነ አልነግራችሁም፣ ግን ትንሽ በእጃችሁ ያለው ነገር ጣሉ ብለው ሰው ከሜባ በኋላ የሆነ ነገር ጥለው ነበርና በኋላ 40 ብር ሆነች ሳንቲም ቤተሰብስባ እሷን በማረብ ላይ አስሮ
መጋቢው መጨረሻ ላይ ከአምልኮ በኋላ እኔን ቢሮ ጠርቶችን ነገር አንተ ለራስህ እስቲ ተጠቀም ምናምን ብሎ ነው የሰጠኝና በእርግጥ 40 ብር በዛን ጊዜ ቀላል አልነበረም፣ ግን አሳዘነኝ። በቃ አንደኛ የተቸገረ ሰው ብሎ መሰብሰባቸው አሳዘነኝ። በቃ ጌታ ሆይ እኔ አንተን ላገልግል ብዬ በድምፅ ጠርተኸኝ ፈልግ ያለው የህዝብ አገልጋይ ነህ ብለኸኝ እንዲህ የተቸገረ ሰው ምጽዋት ከሰው ሳንቲም ቤት ለምኖ መሰጠት አለበት ወይ የሚል ትንሽ ተሰማኝና አዚኜ ያው ማዘኔን አልገለጽኩም ለነዚያ ስለመጋቢው። ጌታ ይባርካችሁ፣ ይህን ስላስባችሁ በጣም አመሰግናለሁ። እነሱን አመሰገንኩ። ግን ቤተሰቤ ያው ብዙም እንደዛ ሀብታም ባይሆኑም እኛን የሚያስተዳድሩበት ነበራቸው። ግን አባቴ እሱ እኔ መንግስት ሰራተኛ እንዲሆን በዚህ ምድራዊ ነገር ላይ በጣም ትልቅ ሰው እንዲሆን ይፈልጋል። እናቴ ነች ወደ አገልግሎት እንዲገባ የምትፈልገው። የአባቴ ራዕይ ስላልነበረ ጸጥ አለ። ሲቸገርም ጸጥ አለ። ጫማ ሳጣም ምን ሲሆንም ጸጥ አለ። አንዳንድ ጊዜ እንደውም ተውሼ የሰው ጫማ ምናምን አድርጌ ነው አገልግሎት የሚሄደውና እስከዛ ድረስ ተቸግሬ ነበር አገልግሎት ጅማሬ አካባቢ እና ሲቸገር በተለይ እነዚያ በኔ ቸርች በተወለድኩበት ቸርች የቆየሁባቸው 15 ወር ብቻ ነው የቆየሁትና እና ትንሽ ምንም አይነት ክፍያም ስላልነበረ ከቤተሰብ ደግሞ ቤቶ እንትን ማለትም ጥሩ ስላይደለ ዝም አልኩ። በቃ ዝም ብዬ ለጌታ ራስን ሰጥቼ ያለፍኩባቸው ጊዜያቶች ነበሩና በዚህ ጊዜ ትንሽ በስጋ የመቸገር ነገር ታይቷል። ግን እግዚአብሔር በር ከፈተልኝና ከዛ ሌላ አንድ ቅርብ ዋሙራ የምትባል ቸርች እነን እንደገና ወንጌላዊ አድርጋ ለመሾም ጠየቀች። እነሱ ደግሞ 70 ብር እንከፍላለን በየወሩ ብሎ እና አሁን እንደውም እዚህ ባዶ ከማገለግልበት ጥሩ ሆኖ ተገኘ። ጸለውኩኝ፣ እግዚአብሔርም እንዲሄድ ውስጤ ላይ ሞላ። ሄጄ እዛ 70 ብር ተቀጠርኩና ተሾሜ አገልግሎት ጀመርኩ። ጀምሬ በጣም ትልቅ ፍሬ ነው። 7 ወር ብቻ ነው እዛ ቸርች ያገለገልኩት። ነገር ግን እግዚአብሔር ሰፈሩን መንደሩን መነጠረ። በአጠቃላይ አጋንንታዊ አሰራር ነበር። ቡዳ መንፈስ የሚባል ሰፈር ላይ ያስቸግር ነበር። ያን ሁሉ እግዚአብሔር መነጠረ። ብዙ ትውልድ ለእግዚአብሔር መጣ። ቅድም እንደውም ትቼ ያለፍኩት በተወለድኩበት ፈራሮ ቸርች ራሱ 15 ወር ላይ እንጃ እንደዛ አይነት አገልግሎት እግዚአብሔር በጣም ነው ያገዘኝ። ብዙ ወጣቶች ለእግዚአብሔር መንግስት እንድመጣ እግዚአብሔር እንግዲህ ለኔ አቅም ሆኖኝ ነበርና ጫት የሚቅሙ ወጣቶች ነበሩ፣ ቁማርተኛ የሆኑ ወጣቶች ነበሩ። እነዚህ ወደ ጌታ መጥቶ ንስሐ ገብቶ ራሳቸውን ለጌታ ሰጥቶ አገልጋይ ሲሆኑ አሁን አንዳንድ ጊዜ የተለያዩ ሀገራት ሲሄድ በዛን ጊዜ እኮ አንተን እኛ ከቁማር ተራ ያመጣን ሰዎች ነን፣ ዛሬ በዚህ አይነት መስሪያ ቤት እንደዚህ አለቃ ሆኜ ተሹሜ እያገለገልኩ እየሰራሁ ነኝ የሚሉ ሰዎችን ሳገኝ በጣም ነው ደስ የሚለኝና እግዚአብሔር ፍሬዎችን ሰጠ። ገና በጅማሬ ባገለገልኳቸው ቸርቾችም ጥሩ ፍሬ ያገኘው። ከዛ ከዋሙራ ከሚባልበት አካባቢ ደግሞ 7 ወር ብቻ ካገለገልኩ በኋላ እግዚአብሔር ደግሞ ዳውሮ የሚባል ሀገር እንዲሄድ ዳውሮ አንድ ከኦሞ ወንዝ ማዶ ላይ ያለው የምትባል ትንሽ ከተማ አለች፣ የቀበሌ ከተማ አለች እና እዚያች ከተማ እንዳገለግል ጥሪው መጣ። በእግዚአብሔር ፊት ጥቂት ጊዜ ሲጸልይ እንዲሄድ ውስጥን ሞላ። ጌታም ተናገረኝና እዛ ሀገር ሄጄ አገልግሎት ጀመርኩኝ። በጣም እግዚአብሔር አቅም ሆነኝና 5 ዓመት ነው ዳውሮ ያገለገልኩት። በ5 ዓመት ውስጥ እግዚአብሔር ብዙ ምርኮ ሰጠ። ኦርቶዶክሶች ሁሉ፣ ካቶሊክ ሁሉ፣ ሐዋርያት ቸርች እነዚህ አንዳንድ ከጌታ ከመጽሐፍ ቅዱሳዊ እንትን የሌላቸው አቋም የሌላቸው ሰዎች ሁሉ ወደ ጌታ መንግስት እንዲመጡ 5 ዓመት ውስጥ 963 ነፍሳት ናቸው ወደ ጌታ የመጡት። በንስሐና አዲስ አማኝ ሆኖ 963 ሰዎች ወደ እግዚአብሔር መንግስት እስኪጨመሩ ድረስ እጅግ በጣም ትልቅ ንቅናቄ ተፈጥሯል። ዳውሮ ምድር ላይ አሁን መጋቢያን የሚባሉ ትልልቅ መጋቢያን ተረጫ ከተማ ላይ በተለያዩ ከተሞች ላይ ያሉ መጋቢያን እንግዲህ መንፈሳዊ ልጆች ናቸውና እግዚአብሔር በጣም የሚያኮራ ፍሬ ያው ዳውሮ ላይ ሰጥቶኝ 5 ዓመት እዛ ቆየው። ከዛ ትምህርት ለመማር ውስጥን ሲሞላ ትምህርት ለመጨመር አሰብኩና
ወደ ባሌ የምትባል ወላይታ ውስጥ ባሌ የምትባል ወረዳ ከተማ ነበረች። እሷ ጋር ደግሞ 5 ዓመት አገለገልኩ። እዛም የምታይ ፍሬዎች ዛሬ መጋቢ የሆኑ ወንጌላዊ የሆኑ የሚያገለግሉ ትልልቅ አገልጋዮችን መንፈሳዊ ልጆችን እንዲወልድ እግዚአብሔር አቅም ሰጠኝና ከባሌ ደግሞ 5 ዓመት ቆይቼ እንደገና ሶዶ ዩኒቨርሲቲ አካባቢ ቃሊዮስ ቸርች መጣሁኝ። እዛም ሳገለግል 5 ዓመት ነው። እንዴት እንደሆነ እንግዲህ እንጃ አገልግሎት 5 እያለ ወላይታ ሶዶ ዩኒቨርሲቲ አካባቢ ደግሞ ትልቅ ፍሬ ከመላ ኢትዮጵያ የሚመጡ የዩኒቨርሲቲ ተማሪዎች ጋር ድንቅ ጊዜ አሳልፈናል። በጣም ድንቅ ጊዜ። አሁን የትም ኢትዮጵያ አገር እኔ ለአገልግሎት ኮንፈረንስ ለማገልገል ሲሄድ እኔ እኮ ባንተ ተምሬያለሁ የሚሉ ልጆችን አገኛለሁ፣ ወንድሞችን አገኛለሁ። እና ከሶዶ ደግሞ እግዚአብሔር ረዳኝና 2010 ዓመተ ምህረት ወደ ሐዋሳ ተዛወርኩኝ። ሐዋሳ መሀል ከተማ ቃሊዮት ላይ ዛሬ 9ኛ ዓመት ነው ያስኩት። እና እግዚአብሔር በጣም በሚገርም ሁኔታ 92 ዓመተ ምህረት ጌታ ጠርቶኝ እስከ ዛሬ ድረስ እነዚህን በርካታ ዓመታት በወንጌል በጌታ ቤት በርካታ ልጆችን እንዳገለግል ደቀ መዝሙር እንዳደግ እግዚአብሔር እድሉን ሰጥቶኝ በተለይ ደቡብ ውስጥ ደግሞ በኢትዮጵያ አንዳንድ ክፍሎች ላይ በኮንፈረንሶችም በተለያዩ በስልጠናዎች ባይብል ስኩሎች ላይ መጽሐፍ ውስጥ ትምህርት ቤት ላይ ደግሞ በማሰልጠንም ጌታ በረዳኝ መጠን የእነዚያን ዓመታት እያገለገልኩኝ ቆይቻለሁ። ክብሩ ለጌታ ይሁን። እግዚአብሔር ይባረክ። አሜን። በጣም ደስ ይላል ፓስተር፣ ስላንተ እግዚአብሔር ይባረክ። አሜን። ፓስተር አገልጋይ ባይሆን ምን ይሆን ነበረ? ምን አይነት ተሰጥቶ ነበረው? አዎ ይሄ በርግጥ ከባድ ጥያቄ ነው። ይሄ ጥያቄ እኔ አገልጋይ ባልሆን ምን ሊሆን እንዳለው አላቅም። ምክንያቱም ገና ቲኔጀር 12 ዓመት 13 ዓመት አካባቢ እኔ እንዳውም ቅድም እንደነገርኩሽ ከጌታ ቤት ወጥቼም ሳይሆን ውስጥ ያለው ነው እያመስኩ ነበርኩትና በዛን ጊዜ ጭምር እናቴ አንተ አገልጋይ ነህ ትለኝ ነበር። የሆነ ዘር በኔ ላይ ተዘራ ነበር። ዘር ትዘራለች። እኔም ደግሞ ባይብል በጣም አነባለሁ፣ እግዚአብሔርን ቃል ከዛ ከልጅነቴ 4ኛ 5ኛ ክፍል ጀምሮ ነው ማነባውና በደንብ ስለዚህ ውስጤ ላይ እንዳለ ጌታን እንደማገለግል ማስተማር፣ መስበክ፣ በእግዚአብሔር ቤት መኖር ለኔ በቃ እሱ ነው የሚታይ። እሱ ባይሆን እኔ በቃ ከሞት ውጪ ሌላ ነገር ነው የሚመርጠው። ከአገልግሎት ውጪ ሌላ ስራ በርግጥ ይችላልው። በጣም ግብርና በጣም ሰርቻለሁ፣ ንግድ ሰርቻለሁ። ትምህርት ላይም በጣም አሁን ከኔ ጋር የተማሩ ልክ ከኔ ምንም የማይበልጡ ተመሳሳይ ዕውቀት ያላቸው ልጆች በአሁኑ ጊዜ በኢትዮጵያ ውስጥ ትልቅ መስሪያ ቤት ላይ አለቃ ሆኖ ተሾሞ ከፍተኛ አመራር ሆኖ እየሰሩ ናቸው። እንደነሱ መስራትም ይችላልው፣ ነጋዴ መሆንም ይችላልው። ያው ማልችለው ነገር አይኖረኝም፣ ግን ምንድነው ውስጤ ላይ ምንም ሌላ ነገር የለኝ። ይችላልው ግን ሰው ስለሚችል አይሰራም እና ጥሪዬ አገልግሎት ጌታና ሕዝቡን ማገልገል መሆኑን ስለገባኝ ከዚህ ውጪ ሌላ ነገር እኔ በቃ እኔ የተወለድኩበትም መኖራውም ከዚህም ለዘላለም ሌላ ስራ በምድር ላይ የለኝም። ስለዚህ ምን ትሆን ነበር የምትለውን እቺን ጥያቄ ቢታሻሺ ትልቁን ነው ያስከው። ከዚህ በኋላ አስተካክለዋለሁ። ትልቁ ነው ያንተ ምርጫ። እግዚአብሔር ይባረክ። አሜን። ከዚህ በኋላ ለክርስቶስ ቤተክርስቲያን ምን ለማድረግ አቀድክ? ኦኬ እሱ እንግዲህ ከዚህ በኋላ ለክርስቶስ ቤተክርስቲያን ያው ጌታ በጠራኝ በመጋቢነት አገልግሎት ማገልገል ነው የኔ። እግዚአብሔር ያው የሕዝብ መጋቢ ነኝ አገልጋይ ነኝ እንዳለኝ እስካሁንም እያገለገልኩኝ በመጣሁበት በዚህ መንገድ ጌታን እያገለገልኩኝ ለመቀጠል ነው ማስበው። ከቅርብ ጊዜ ወዲህ ደግሞ መጽሐፍትን እንድጽፍ ውስጤ ላይ ጌታ ሲሞላ ነበር። ሸክም አለ እንግዲህ የግጭት አፈታት የሚል መጽሐፍ አምና ጽፌ አስመርቄያለሁ። እናንተም ተገኝታችሁ
አብራችሁ ነበራችሁና በጣም ብዙ ሰዎች ምስክርነት እየሰጡ ነበር። የታረቁ ሰዎች፣ የፈረሱ ቤተሰቦች ጭምር ያን መጽሐፍ አንብበው የተመለሱ አንድ የሆኑ ቤተሰቦች ነበሩና ትልቅ ምስክርነት ሲሰጡ ነበርና እግዚአብሔር ትልቅ ሸክም በውስጤ ከስብከት ያለፈ ተከታታይ ትምህርት አስተምሬ ማልጨርሰውን እጅግ በጣም ሰፊ የሆኑ የቃል መገለጦችን በእኔ ላይ ያመጣ ነበርና 4 መድረክ 5 መድረክ ሰብኬ ማልጨርሰው ሲሆን ሸክሙ በላይ ላይ ሲያድር እንግዲህ አንድ መጽሐፍ ለመጻፍ እውቀት ብቻ አይጠቅምም። የእውቀት ጥበብ ብቻ ሳይሆን ሸክም ነው የሚያስፈልገው። ሸክም ነው የሚጻፈውና ያን ሸክም እየጻፍኩኝ ያለውበት ሁኔታ አለ። አሁን በጣም ውስጥን የተቆጣጠረው ምንድነው የጌታ ዳግም ምጽአት በጣም እንደቀረበ ደጅ ላይ እንዳለ ነው እኔ የሚታይ። እንዳውም አንዳንድ ጊዜ ልጆች ዝም ብሎ ይሄ ለሰርግና ለድግስ የሆነ ነገር ሲተኩሱ ጭምር የጌታ ምጽአት ነው እንደ የሚል ነገር ነው ማስበው። ከባድ ዝናብ ሲዘንብ የሆነ አንዳንድ ክስተቶች ሲሆኑ ጌታ ልክ እንደመጣ እንደዛ አይነት ነው የሚሰማኝና አሁን እኔ የጌታ ምጽአት በተለምዶ ጌታ ይመጣል ምናምን የሚባለው ሳይሆን በኔ ጄኔሬሽን እኔ በህይወት ያለው ከምንጠቁ ሰዎች መካከል እንዳለው ነው ውስጤ ላይ የሚረዳውና እንግዲህ ያው ቀኒቱንና ሰዓቲቱን አታውቁም ይላልና ምንም አይነት ፍንጭ የቀንና የሰዓት ምንጭ ፍንጭ ባይኖረኝ እንኳን የጌታ ምጽአት ደጅ ላይ እንዳለ አይኖቻችንን ቀና አድርገን ሙሽራችንን እየጠበቅን መቆየት እንዳለብን ሸክም መጥቷል በላይ ላይ። ከዚህ የተነሳ ቤተክርስቲያንን ለክርስቶስ ዳግም ምጽአት በጣም ለማዘጋጀት ነው ከዚህ በኋላ የምፈልገው። በዚህ ርዕስ ደግሞ ጌታ ረድቶኝ መጽሐፍም ጽፌ ኦልሬዲ ጨርሻለሁ። ከጥቂት ጊዜ በኋላ ይሄ መጽሐፍ ይመረቃል። ያው በርካታ ባይብል ኮሌጆችም ላይ ያስተምራለሁ። በኔ ቸርች ላይ ለበርካታ ወራት ያስተማርኩበት ሁኔታ ነበር እና ከዛ በኋላም ሌሎች መጽሐፎች በእጅ አሁን እያለቁ ያሉ መጽሐፎች አሉ። እግዚአብሔር በሰጠኝ ሸክም መጽሐፍትን በመጽሐፍ ቤተክርስቲያንን በማሰልጠን በየትኛው አቅጣጫ የሚሰራቸው ስራዎች ለዳግም ምጽአት ትውልድን የማዘጋጀት ስራ ለመስራት ነው። ሸክሜ ይሄ ነው በአሁኑ ጊዜ ለክርስቶስ ቤተክርስቲያን ማድረገው። እግዚአብሔር ይባረክ። ስለሁሉ ድንቅ ጊዜ እያሳለፍን እንደሆነ ይሰማኛል። ወደ ቀጣይ ጥያቄ ስገባ ክርስትና ማለት ምን ማለት ነው? ኦኬ፣ ክርስትና በጣም ትልቅና አንኳር ጥያቄ ነው። ክርስትና ማለት ክርስትና የሚለው ስም ራሱ የመጣው ክርስቶስ ከሚለው ነው እንደሚገባኝ ከሆነ ክርስቶስ፣ ክርስቲያን፣ ክርስትና ተብሎ ነው እንግዲህ ያው የሚተረጎመውና ክርስቶስ ማለት ደግሞ የተቀባ ማለት ነው። የክርስቶስ 3 የኢየሱስ ስሞች ምንድናቸው? ጌታ ኢየሱስ ክርስቶስ ተብሎ ነው የሚጠራው ሙሉ ስም ማለት ነው። እና ጌታ ማለት አምላክ ማለት ሲሆን ክርስቶስ ማለት የተቀባ፣ ኢየሱስ ማለት አዳኝ ማለት ነው። እና እንግዲህ እንደ አረፍተ ነገር ስናደርግ ዓለምን ለማዳን ተቀብቶ የመጣ አምላክ ማለት ነው ስለ ኢየሱስ ከስሞቹ የምንማረው። እና እንግዲህ ክርስቶስ ኢየሱስ ዓለምን ለማዳን ተቀብቶ ነው የመጣው። ክርስቶስ ማለት በግሪክ ቅቡ ማለት ነው፣ የተቀባ ብለው ነው የሚያስተጋባውና ይሄ ስም የኢየሱስ ሆኖ ከሱ ነው የተወሰደው። ይሄ ክርስትና የሚለውም ክርስቲያን የሚለው ስም በሐዋርያ ሥራ ላይ የክርስቶስ ተከታዮች ነበሩና እነሱን ለማንቋሸሽ ለማንኳሰስ ብለው በዛን ዘመን የነበሩ ሰዎች ክርስቲያኖች ብሎ ሰየሙ። ክርስቲያኖች የሚለው ለማንቋሸሽ የተሰጠ ስም ነበር የዛን ጊዜ። ማለት የሆነ ጊዜ እኔ ነቢይ ነኝ፣ አምላክ ነኝ፣ የእግዚአብሔር ልጅ ነኝ እያለ የነበረውን ገለናል፣ ነገር ግን እሱን የሚከተሉ ሰዎች ብለው ክርስቲያን ብሎ ስያሜ እንደሰጡ ነው ሐዋርያ ሥራ ላይ የምናገኘው። እና አንጾኪያ በሚባል ከተማ ላይ ለመጀመሪያ ጊዜ ሰዎች አማኞች ክርስቲያን ተብሎ ነው የተጠሩት። አሕዛብ የሰጡት ስያሜ ቢሆን እንኳን ለእኛ ግን ጥሩ ትርጉም የሚሰጥ ስም ሆኗል። ክርስቲያን ማለት እንግዲህ ቅቡአን ማለት ነው። ደግሞ ለእኛ የተቀቡ
የክርስቶስን ጸጋ የክርስቶስን ቅባት የተካፈሉ ሚሽኑን ተልእኮን የተካፈሉ ራእዩን የተካፈሉ ሰዎች ማለት ነው። ለኛ እንደዛ አይነት ትርጉም ነው የሚሰጠው። እና ክርስቲያን ማለት ምንድነው? ክርስቶስ የተቀባ ማለት የተሾመ የተለየ ዓለምን ለማዳን በእግዚአብሔር ተለይቶ የመጣ ነው። ስለዚህ እኛም አሁን የቅቡዓን ወይም የተቀባን ሰዎች የሚባለው እንግዲህ ተለይተናል ማለት ነው። ከዓለም ተለይተናል፣ ለእግዚአብሔር ተለይተናል፣ ለወንጌልና ለሚሽን የተለየን ሰዎች እንደሆንን የሚያሳይ በጣም አንኳር ስም ነው። ክርስቲያን ማለት ለኔ ዝም ብሎ ይሄ የሆነ የአንድ ሃይማኖት ማዕረግ ብቻ ሳይሆን ለኔ ኃላፊነትም ጭምር ነው። ክርስቲያን የሚለው ኃላፊነት ነው። ለጌታ መኖር የሚለው በውስጡ አለ። ክርስቶስን መምሰል የሚል በውስጡ አለ። ሚሽኑ አለ። ክርስቶስ እንግዲህ የተቀባ ዓለምን ለማዳን ከተቀባ እኛም ቅቡዓን ከሆንን ልክ የኢየሱስ አይነት ሚሽንና የኢየሱስ አይነት ተልእኮ እንድንፈጽም ያስፈልጋል። ያ ካልሆነ ዝም ብሎ ለስም ክርስቲያን ብቻ ብንባል ምንም ዋጋ ትርጉም አይኖረውም። እና ክርስቲያን የሚለው ለኔ ህይወት ነው፣ ኑሮ ነው፣ ኃላፊነት ነው። ስለዚህ እያንዳንዱ ሰው ክርስቲያን ከተባለ ክርስቶስ ኖርበት ኑሮ መኖር አለበት። እንደ ክርስቶስ ለወንጌል መኖር ለሚሽን መኖር አለበት ብዬ አምናለሁ። ስለዚህ ኢየሱስ ተቀብቶ የመጣው ዓለምን ለማዳን ነው። እኛ ደግሞ የክርስቶስን መንፈስ የተቀበልን ሰዎች እስከመሆናችን መጠን ዓለምን እኛም ለማዳን ወንጌል መዝራት አለብን። የህይወት ምሳሌታችን የግድ እንግዲህ በቃ ኢየሱስ ያድናል ብለን ሰብከን ብቻ አይደለም። በኑሯችን መስሪያ ቤት ላይ፣ በመኪና ውስጥ፣ በተለያየ በንግድ ቦታ ክርስቶስን እኛ ካሳየን ሰፈር ላይ ቤተሰብ ላይ ራሱ ኢየሱስን አሳይተን ክርስትናን መኖር አለብንና ስሙን መተው አለብን። ስሙ ካለ ዕዳ ነውና ዕዳን ከፍለን የክርስቲያንን መልክ መኖር እንዳለብን ነው ማምናውና ለኔ ክርስትና የሚባለው ክቡር ስም ነው። ኖረን ማሳየት አለብን ስም እንደሆነ ነው እኔ የሚገባኝ። መለየት ነው ማለት ነው። አዎ መለየት። በያለንበት ስፍራ ላይ በተሰማራንበት ስራም ቦታ ሆነ በአገልግሎት በትምህርት ቤት በያለንበት ቦታ ግን ተለይተን መታየት አለብን፣ መለየት አለብን ነው። ክርስትና ማለት መለየት ነው ማለት ነው። አንተ ካስረዳኸኝ ነው ያወራሁት። እውነት ነው። ጌታ ይባርክ። ኢየሱስ ላንተ ማን ነው? አሜን። ኢየሱስ ለኔ ሰዎች እንደሚሉት የአንድ ሃይማኖት መሪ ብቻ አይደለም። እንግዲህ ኢየሱስ ክርስቶስ የክርስትና ሃይማኖት መስራችን መሪም ነው በእርግጥ። ነገር ግን ለኔ ከዛ ያለፈ ነው። ስለ ኢየሱስ ራሱ መጽሐፍ ቅዱስ የሚናገረው ኢየሱስ ራሱ ምን አለ? ዮሐንስ ወንጌል 14:6 ላይ መንገድም እውነትም ሕይወትም እኔ ነኝ አለ። ከዚህ ተነስቼ እንደውም ስለ ኢየሱስ ባወራ እንግዲህ እውነት ነኝ አለና እውነት መቼም መሰረት ነው፣ ፋውንዴሽን የሆነ ነገር። ይሄ ቤት አሁን መሰረት በጣም ጠንካራ መሰረት እንዳለው ይታወቃል። ወደ ታች ተቆፍሮ በአለት ላይ ነው ይሄ ቤት የተሰራውና እንግዲህ እውነት ማለት ክርስቶስ የቆምኩበት የምኖርበት ለኔ ትክክለኛ መሰረት እንደሆነ እንደዛ ነው የሚገባኝ። ደግሞ ክርስቶስ መንገድ ማለት መንገድ እንግዲህ ወደ አብ የሚያደርስ ብቸኛው መንገድ ከመንገዶች አንዱ ሳይሆን ብቸኛው መንገድ ነው ኢየሱስ። ስለዚህ ኢየሱስ ክርስቶስ ለኔም ወደ አብ የሚያደርስ መንግስተ ሰማይ የሚገባበት የምድንበት እንግዲህ ብቸኛው መንገድ ውድ ሌላ ሁለተኛ ሶስተኛ ሲኖር ነው እንግዲህ እርካሽ የሚሆነውና አንድ ብቸኛ መንገድ የህይወት የሃይማኖቴ የእምነቴ መንገድ ኢየሱስ እንደሆነ ነው ማምነው። ሌላው ደግሞ ኢየሱስ ህይወት ነው ይላልና ህይወት የምላው እንግዲህ ህይወት ማለት ለኔ እስትንፋስ ማለት ነው። ኢየሱስ አሁን የሆነ ትዝ የሚለኝ ይሁድ አምልኮ ቸርች ሲሄድ ኢየሱስ ትዝ ካለኝ እንደዛ አይደለም 24ቱንም ሰዓት እንግዲህ አሁን ኦክሲጅን ካንቺ ጋር እዚህ ያወራው ራሱ ኦክሲጅን እየተጠቀምኩ ነውና ልክ ኢየሱስ ለኔ እንደ ኦክሲጅን ነው የሚሰማኝ። አሁን ከኢየሱስ እኔ ተለይቼ ለመኖር ቢፈቀድ ምንድነው የሚሆነው? ቶሎ ከአፈር እንደተነቀለ ሳር ወዲያው እንደመደርቅ ነው ውስጥ የሚሰማኝና እስከዛ ድረስ ውስጥ ፊል ያደርጋል።
የሆነ ተቆርጦ የተጣለ እንጨት እንደሚደርቅ የሆነ ነገር ከስሩ ሲበጠስ እንደሚደርቅ ደርቄ እንደሚገኝ ነው። አንድ ቀን መዋል እንደማልችል አንድ ሰዓት ማሳለፍ እንደማልችል ነው ማውቀውና ኢየሱስ ለኔ ክብረም ነው መኖሪያዬም ነው ለኔ ህይወቴ ነው ኦክሲጅኔ ነው። ኢየሱስ ለኔ ፍቅሬ ነው። ውድ ፍቅር ያወቅኩት በሱ ነው። በቃ አሁን የኔ የምላው የኔ አለኝ ብዬ የምላው ለኔ እሱ ብቻ ነው። እና ስለ ኢየሱስ እንግዲህ ባጠይቅ ይሻላል። ምክንያቱም እኮ መጨረስ አልችልም። አሁን ኢየሱስ የሚጀምርበትና የሚጨርስበት ራሱ አይታወቅምና ሁሉ ነገሬ ነው። ስሙ ይባረክ። እንደዛ ብዬ በግድ ላቁም። የእግዚአብሔር ስም ይባረክ። እግዚአብሔር ይባርክ። ፓስተር ማስተላለፍ የምትፈልገው ሐሳብ ካለ? ማስተላለፍ የሚፈልገው ሐሳብ እንግዲህ እስካሁን የመጣንበትን ያው ያወራን የመጣንበትን ባጠነክር ደስ ይለኛል። አንደኛ ክርስትና ላይ ክርስቲያን ነኝ ካልን ትክክለኛ ክርስትና ህይወትን እንኖር። አገልጋይ ነኝ ካልን ደግሞ ጌታ እንዳገለገለ እናገልግል። ጌታ ኢየሱስ ክርስቶስ የአገልግሎቱን ዓላማ ሲናገር ምንድነው ያለው? እኔ ላገለግልና ለብዙዎች ህይወትን ቤዛ ሊሰጥ መጣሁ እንጂ እንዲያገለግሉት አልመጣሁም ማለት። እኔ አሁን አገልግሎት እንግዲህ ጥቅም ማግኛ የሆነ ስም ማስጠሪያ የሆነ በቃ ከፍ ብሎ የሚታይበት ነገር ሆኖ ለዚህ በቃ እንደዛ መዝናኛ ሆኖ ነው አሁን እያየው ያለሁት። ኢየሱስ ክርስቶስ ግን በዛን ጊዜ ያገለገለበት ሞቲቭና የኛ በጣም የተለየ ነው። ያበላል ብሎ አሁን ማሰብ መጥቷል። እንደዚህ ያባገለግል እንደዚህ አገኛለሁ ለማግኘት ነው የምናገለግለው። ሞቲቫችን ማግኘት ምንም ችግር የለውም። ማግኘት ጥሩ ነው፣ ግን አገኛለሁ ብለን አናገለግል። እሞታለሁ ብለን ነው የምናገለግለው። እሞታለሁ እስከ ሞት ነፍስን እስከ መስጠት ድረስ ለጌታ እኖራለሁ የሚል አቋም ይዘን ጌታን ያገለገልን መሄድ እንዳለብን በተለይ ሙሉ ጊዜ የሰጠን ሰዎች ቤተክርስቲያን ሹመት ሰጥታ ታይትል ሰጥታ ወንጌላዊ መጋቢ ብላ በተለያዩ ስሞች ቤተክርስቲያን መጥራት ከቻለች ያን ሹመት ያን ማዕረግ ያገኙ ሰዎች ህይወታቸውን ለአገልግሎት ሙሉ በሙሉ መሰዋት ለህዝቡ መቆረስ መቻል አለባቸው ብዬ አስባለሁ እንጂ በህዝቡ ለመጠቀም በህዝቡ ለመሰልጠን ከህዝቡ የሆነ ነገር ለመሰብሰብ ከሆነ እንግዲህ አገልግሎት ከነስሩ የተገለበጠና በጌታ ፊት ምንም ማለት ዋጋ የሌለው በክርስቶስ ፊት ተጠያቂ ደሙ ባለበት መድረክ ላይ እንግዲህ መድረክ ላይ ሁሉም የክርስቶስ ደም ጠብታ አለ ማለት ነው። የክርስቶስ ደም ጠብታ ባለበት መድረክ ላይ ስንቆም እኛም እንግዲህ የራሳችንን ደም ጠብታ በዛ ላይ አሻራ እያሳረፍን ለክርስቶስ ሐዋርያ ጳውሎስ እንዳለው በየቀኑ ለወንጌል ጉዳይ እየሞትን የምንኖርበት መድረክ እንደሆነ አገልጋዮች እኛ ብናውቅ ጌታ ስለጠራን እንጂ የሆነ ስለተመቻቸ እድል የሆነ ወፍራም እንጀራ ስለምንበላ ወይም የሆነ ሰዎች ስለሚያከብሩና ሌሎችን ጥቅማ ጥቅም ለመፈለግ ሳይሆን ክርስቶስ ስለጠራን ብቻ ህይወታችን ለብዙዎች እንደ መስዋዕት አድርገን እየሰጠን ብናገለግል በሰማይ ተሸላሚዎች እንሆናለንና አገልጋዮች ወደ ትክክለኛ ወደ መስዋዕትነት አገልጋይ እንመለስ የሚል መልእክት ማስተላለፍ ፈልጋለሁ። ዋው እግዚአብሔር ይባረክ። እግዚአብሔር ይባርክ። ፓስተር ማመስገን የምትፈልገው አካል ካለ? ኦኬ በመጨረሻ ማመስገን የምፈልጋቸው ሰዎች እንግዲህ በጣም ብዙ ናቸው፣ ግን ከነዚያ መካከል ለህይወቴና ለአገልግሎቴ ከፍተኛ አሻራ ያሳረፉ ዋጋ የከፈሉ ሰዎች አሉኝና መጀመሪያ እንግዲህ ያው እናቴ በጣም እኔ እስካሁን በጌታ ቤት እንድጸና ጸሎቷና ምክሯ በጌታ ቤት አቆሞኛል። በእርግጥ ቅርብ ጊዜ ሩጫዋን ጨርሳ ወደ እግዚአብሔር መንግስት ሄዳለች። እሷ ለኔ የአገልግሎት ምሳሌ ነች። ገና ልጅ ሆነን አገልግሎት ስናገለግል ከትምህርት ቤት መተን እንብላ ርቦናል ምናምን ቸርች ሰዓት ደርሷል ሂድ ትለኛለች። ራበኝ እኮ ሂድ በቃ በጣም አግሬሲቭ ነች፣ ደግሞ ትቆጣለች። ቶሎ ሂድና ራቡ ምንም አያደርግም ሂድ ብላ ምንም ምክንያት ማቅረብ አትችልም። ቸርች አገልግሎት ካለ ሂድ ነው የምትለኝ። እንደዛ እያደረገች የትኛውን ተጽዕኖ አልፈን ማገልገል እንዳለብን አስተማረች በተግባር። ፕላስ ደግሞ አንዴ አያቴ ሞቶ ነበር። አያቴ በሞተበት ዕለት
የኛ ኳየር አገልግሎት ነበር። አያቴ ጋር ያው አንድ ቤት ውስጥ የምንኖረው ቤት አስከረን ነበር። ያለቀስን ነው የዋልነው። ማምሻ ላይ ኳየር አገልግሎት ነበርና ሄጄ ለመምጣት ተደብቄ ሄድኩና ማገልገል አለብኝ ብዬ ሄጄ አገልግዬ ተመለስኩ። አገልግሎት እንደሄድኩ ሴት አያቴ ሰማችና በጣም ተቆጣች። ሌሎች ሰዎችም ተቆጡብኝ። ከአባቴ እጅ ከአያቴ እጅ እንደውም አንድ ጊዜ አልጎረስክም፣ አልበላህም፣ አላሳደገህም፣ አስከሬን ተኝቶ እያለ ቸርች ትሄዳለህ ምናምን ብለው በጣም ወቀሱኝ። ከዛ በጣም ውስጥ የተሰማኝ ለካ አጠፋው እንደ ብዬ ለእናቴ ነገርኩ። እናቴ ደግሞ እንደዚህ አለች፣ ልጄ ሆይ አለች፣ አይደለም አያቴ ሞቶ እኔ ብሞት አስከሬን ገንዜ አስተካክልና ሄደ ሰብከ መቴ ነው የምትቀብረኝ እንጂ እናቴ ሞታለች ብለ አገልግሎት እንዳትተው ብላ አስጠነቀቀች። ያ ለኔ የአገልግሎትን እይታ በሙሉ ቀየረና እስከ ዛሬ ድረስ በዛ አይነት ሞቲቭና የተኛው ምክንያት ለአገልግሎትን ላለመድረስ ላለመሄድ ሞት አስከሬን ራሱ ቤት ካለ አገልግሎት እንደማይከለክል እና በጣም የገባኝ በዛን ጊዜ ነው። ልክ እንዳለችው እናቴ ባለፈው ስትሞት ምንድነው የሆነው? ኮንፈረንስ ይዤ እያለሁ ነው እናቴ ሞተችው። አንድ ጓደኛዬ በፒኤችዲ ዲግሪ ተመርቆ 3 ቀን ኮንፈረንስ አዘጋጅቶ አርብ ኮንፈረንስ ሲጀምር እናቴ ሰኞ ሞተች። ሮብ ተቀበረች። ልጁ ደወልኩ፣ እናቴ አርፋለችና መሄድ አልችልም አልኩ። አይዞ ብሎ አጽናናኝና እሺ በቃ እስቲ እንጸልያለን አለ። በነጋታውም ደግሞ ሰው ሊስት ያዘጋጅታል አልኩ። ሐሙስ ዕለት አይ ማንንም አላዘጋጀሁም አለ። ታዲያ ምን አስበህ ነው አልኩ። አይ አንተን ምናልባት ሊመጣ ይችላል። ሮብ እናቴን ቀብሬ ሐሙስ አንተን ሊመጣ ይችላል ብዬ አስቤ ነው አለ። ኧረ እኔ በጭራሽ አልችልም። እንዴት ነው የሚችለው? እናቴ እኮ ነች ለኔ። እናቴ መሰለች ቀብሬ እኔ በሁለተኛው ቀን አገልግሎት ሊሄድ ነው እንዳልኩ። አይ አንተን ለማስጨነቅ አይደለም፣ እስቲ እግዚአብሔር የሚያደርገው ነው ያለው ብዬ ነው አለ። ዓርብ ዕለት ደግሞ ደወልኩና እንግዲህ ያው እዛ የሚጀምርበት ቀን ነው። እኔ እኮ ያው ለቅሶ ጋቢ ለብሼ ነው ያለሁት። ዛሬ ደግሞ ጥርጊያ ምናምን ቀን ነው፣ መሄድ አልችልም፣ እባክህ ሰው ልላክልህ። አይ እኔ ማንንም ሰው አልፈልግም፣ እግዚአብሔር አንተን ከሰጠ ይሰጣኛል፣ ካልሰጠ ኮንፈረንሱ ምን እንደመሆንም አላቅም፣ ብቻ ይጠብቃለሁ አለ። ከዛ እንዳጋጣሚ በአይምሮ ላይ ትዝ አለኝ እናቴ አስከሬን የኔ አስከሬን ገንዜ አገልግለ መመለስ አለብህ ያለችው ነገር ትዝ አለኝ። እንደና ደወልኩ ስልክ አንስቼ በኋላ ዛሬ ዓርብ እንግዶች ምናምን ሸኝቼ ቅዳሜ ጠዋት ደርሳለሁ፣ ኮንፈረንሱን 2 ቀን አገለግላለሁ አልኩ። ከዛ ገና እንግዲህ ከተቀበረች 3ኛው ቀን ጨረስኩና ቅዳሜ ሄድኩ። ቅዳሜ ቀን ሙሉ አገለገልኩ፣ ይሁድ አገለገልኩ። ከዛ ተመልሼ ሐዋሳ ላይ ደግሞ ሰዎች ያን ለማጽናናት ሲጠብቁ ነበር። ይሁድ ማታ እንደገና ሐዋሳ ገብቼ አደርኩና ሰዎች አጽናንተውኝ ተውኩት። ማለት የፈለግኩት እናቴ ለኔ ምንም ሳትማር የተማረች መጽሐፍ ቅዱስ አታውቅም፣ ያው የሰማችው ነገር በውስጡ አለ፣ ግን ከህይወቷ ታስተምረኝ ነበርና በእግዚአብሔር መንግስት ስላለች እንኳን ደስ አለሽ እናቴ፣ ባንቺ እኔ በቃ ሞዴልሽን ተከትዬ እየመጣው ነው የምለውን እንግዲህ ስለ እናቴ መታሰቢያ እንዲሆን አወራለሁ። ሌሎች ባለቤቴ ነች። አሁን ደግሞ በጣም የእናቴን ቦታ የተካችኝ ባለቤቴ ለኔ በጣም ለአገልግሎት ጠቃሚ ነች። ትጸልይልኛለች። ሁሌ ለአገልግሎት ሲወጣ እጅ ጭና ግንባሬ ላይ አንድ እጅ አርጋ አንዳንድ ደረቴ ላይ አርጋ ጌታ ሆይ ከሱ ቅደም ብላ ጸልያ ነው የሚሸኘው። አለባበሰን ሁሉ ማስተካከል ነው የሚሸኘኝና ከዛ ሲሰብክ ሁሌም ቁጭ ብላ ጉባኤ ላይ ተቀመጥና በደንብ ነው የምትከታተለኝ። በመልእክቱ ከመባረክ አልፎ አንዳንድ ስህተቶችን ሁሉ ትመዘግባለች። ከዛ በኋላ እንዴት ነው ስብከቱ ምናምን ብዬ ቸርች መሪዎች ሁሉ ዛሬ ጌታ ይባርክ ተባርከናል፣ መጋቢያን ሁሉ አመስግነው በጣም ዛሬ ተባርከናል ብሎ ቤት ሲመጣ ባለቤቴ ታፈርጠኛለች። እውነተኛ አለ አይደል? የሆነ ሽንገላ ያለበት ጥሩ ነው። አገልግሎት በእርግጥ ጥሩ ነው ትልና በደንብ አልጸለይክም፣ ክብሩ ጎደለ ትላለች። ይህን ማንም ብሎኝ አያውቅም።
የእግዚአብሔር ክብር ከዚህ በላይ መሆን ነበረበት። ክብሩ ጎሏል። በደንብ እንዳልጸደቅ ያሳውቃል ትላለህ። ከዚህ በላይ እንደው ማድረግ አለብኝ። በጣም ነው ደካማ ጎንን የምታሳየው። ሌላ ደግሞ ይሄን ምሳሌ በፍጹም መጠቀም አልነበረብኝ። ይሄ እስቲ አሁን ከዚህ ጋር በዚህ አይነት መድረክ ላይ ይሄ ምሳሌው ራሱ መድረኩን ያቀላል። ይሄ ምሳሌ መጠቀም አለብኝ። በጭራሽ ሁለተኛ እንደዚህ አይነት ምሳሌ እንዳትጠቀም ትለኝና ሌሎች ሰዎች ሁሉ በቃ አሞገሱ እንጂ ምንም የጨመሩብኝ ነገር የለም። ምንም በህይወቴ አልተጨመረልኝ። እሷ ወቅሳኝ ህይወቴ አገልግሎት የሚቀጥለው ጊዜ በጣም ይታዘዛል። እሷ ጉባኤ ውስጥ ካለች በጣም ፈራለሁ። በብዙ ጥንቃቄ ነገሮችን እናገራለሁና በጣም አገልግሎቴ ሻይን አውት እያደገ እንዲሄድ ባለቤቴ በጣም እየጠቀመችኝ እንዳለ አያለሁና ባለቤቴን ኤዱን እግዚአብሔር ይባርካት። በጣም ነው የምወዳት ማከብራት። ስለዚህ እሷን ለመባረክ እፈልጋለሁ። በልጅነቴ ቸርች ዝግ በነበረ ጊዜ አንድ ሚሽነሪ ናውል የሚባል ሰው ደግሞ አመፀኛ በነበርኩበት ጊዜ ከጌታ ሐሳብ ውጪ ሲራመድ 20 ደቂቃ እስከ 40 ደቂቃ ዞሮ የምፈልገው አግኝቶ እየመጣ ቃል እያስተማረ የሚሄድ አንድ አሁን ሚሽነሪ ነው እና እሱ ሰው በህይወቴ ላይ አሻራ አለውና ልባርካቸው ይፈልጋለሁ። አባቴ ደግሞ መጽሐፍ ቅዱስ ይገዛልኛል አንብብ እያለኝ ያሳደገኝን አባቴን አቶ ዳልጋን በጣም ማመስገን እፈልጋለሁ። ከዚህ ሁሉ በላይ ከነደካማ ጎን ተሸክሞኝ ለዚህ አገልግሎትና ለዚህ ለክብር ኃላፊነት እያሳደገኝ ተሸክሞኝ በቤቱ ላቆየ ለጌታ ደግሞ ክብር ይሁንለት እላለሁ። በጣም አመሰግናለሁ። ዋው እግዚአብሔር ይባረክ። አሜን። እግዚአብሔር ይባረክ ስላንተ ፓስተር። በጣም ደስ ብሎኛል። በጣም ተምሬያለሁ። ክርስትና ምን ማለት እንደሆነ ማገልገል ምን ማለት እንደሆነ ተምሬያለሁ እና እግዚአብሔር ስላንተ ይባረክ። አሜን። ስለሰጠህ ትህትና የክርስቶስ ፍቅር ይታይብሃል እና ሰዎችን ስታወራ፣ ሰዎችን ስትቀርብ፣ ሰዎችን ስታናገር ትክክለኛ የክርስቶስ ፍቅር የክርስቶስ ትህትና ይታይብሃልና ስለዛ እግዚአብሔር ይባረክ። ስላንተ ይህን ጸጋ በውስጥ ስላስቀመጠው ስለ እግዚአብሔር ስሙ ይባረክ። አሜን። ስሙ ይባረክ። የእግዚአብሔር ስም ይባረክ። አሜን። እና በጣም ደስ ብሎኛል። ውድ ተመልካቾቻችን እስከ ፕሮግራማችን ፍጻሜ ከኛ ጋር ስለነበራችሁ ከልብ እያመሰገንን ፕሮግራማችንን እንጨርሳለን። እናመሰግናለን።